በቹ ሂንደንዴ ከነኛ ላፍሱን ሂንደንዴ ያሰበዋከይ እንዲህ ብለን መናገርም ድፍረት ነው። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር የሚሳነው ነገር ስለሌለ በዳዊት አንደበት ላይ የትምህርታችንን ርዕስ ተናገረ። በመከራ ቀን ጠራኝ እኔም በመከራ ቀን ሊጠራ የሚችለው ማን ነው? እግዚአብሔር። በነገራችን ላይ ከዚህ በፊት እዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በመከራ ባለፉ የመከራ ቀናቶች ላይ ብዙዎቹን ጠርታችሁ ታውቃላችሁ። ጎረቤት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ጠርታችሁ ታውቃላችሁ። መጥተው ሰምተዋል፣ መጥተው አድምጠዋል፣ ግን ሊያድኑን አልቻለም። መስማት እኮ ይሰማሉ፣ ማድመጥ እኮ ያደምጣሉ፣ ነገር ግን ማዳን አይችሉም። እንደምን አላችሁ? በደንብ ስሙ እንጂ ክርስቲያኖች። አዎ መስማት ቀላል ነው፣ ማድመጥ ቀላል ነው፣ ማዳን ግን ማዳን የእግዚአብሔር ነው ይላል መጽሐፍ። ስለዚህ ወገኖቼ ሰምቶ የሚያድን አድምጦ የሚያተርፍ የሚያሻግር መፍትሄ የሚሰጥ ማን ነው? እግዚአብሔር። እስኪ ምስጋና ሰጡት። ክብርና ምስጋና ለእግዚአብሔር ነው። እስኪ የተወሰኑትን